ሰላም እንደምሰነበታችሁ ውድ ተመልካቾቻችን፣ የዛሬውን ዜና ይዤላችሁ የቀረብኩት እኔ ዳዊት ሰለሞን ነኝ። አብራችሁን ቆዩ። የአንደኛው መንፈቅ ዓመት የሁለተኛው የሙከራ ፈተና በያዝነው ሳምንት በተሳካ ሁኔታ ተካሂዷል። ለልዩ ፍላጎት መምህራን በልዩ ፍላጎት ጥላ ስር ለሚገኙ ተማሪዎች የማገናዘብና የሞተር ስኪል ችሎታቸውን እንዴት ማሳደግ እንደሚቻል ስልጠና ተዘጋጅቶ መሰጠቱ ተገለጸ። ከ5ኛ እስከ 8ኛ ባለው ግቢ የተማሪዎች ተወካይ ለመሆን ተማሪዎች የምረጡኝ ቅስቀሳ ማድረጋቸው ተገለጸ። በቻናል 1 የሚቀርበው የእኛ ልጆች የቴሌቪዥን ፕሮግራም ከ1 እስከ 4ኛ በሚገኘው ግቢ ተገኝቶ ፕሮግራም ማዘጋጀታቸው ተገልጿል። ከህዳር 1 ቀን ጀምሮ መታወቂያ ሳይዝ ለሚመጣ ማንኛውም ወላጅ ወይም አሳዳጊዎች እንደማያስተናግዱ የቅድመ መደበኛ ርዕሰ መምህር አስታውቀዋል። የ12ኛ ክፍል ሀገር አቀፍ ፈተና ውጤት ማላቅ ስትራቴጂ በትምህርት ቤታችን እና በክላስተር ትምህርት ቤቶች በተግባር ላይ መሆኑን ትምህርት ቤቱ አስታወቀ። ከዜናዎቹ ጋር የነበርኩት እኔ ዳዊት ሰለሞን ነኝ። ከሳምንት ቸር እንሰንብት።